በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የአብርሃም ሥላሴ የአብርሃም የይስሐቅ ያዕቆብ አምላክ ስሙ እስከ ዘላለም ድረስ የተባረከና የተቀደሰ ይሁንልን። ዛሬ እንዲህ ጠቁመን በርቁ ስናይ የነበረው ያ የክፉ የ666 መንፈስ ይበልጥ ደግሞ ዛሬ በዓለም ላይ በአየር ላይ ተንሰራፍቶ ወጣትን የወጣትነት እድሜያቸውን በማስተዋልና በአይምሮ ሆነው እንዳይኖሩ የዘንዶውን ምስል በሰውነታቸው ላይ በመነቀስ ዛሬ ወጣቱ በተለያየ አይነት ሳይታወቅ በመንፈሱ ተይዘው ታስረው ያሉበት ሁኔታ አለ። ለጊዜው ያማረ ይመስላል ንቅሳቱ፣ ነገር ግን ሳያስቡን ብዙዎች በንቅሳት መልክ በሰውነታቸው ላይ ይሄ ዘንዶ የኮብራ መንፈስ በደማቸው ሰርጾ ያለበት ሁኔታ ነው። የሚቀመምበት ቅመም የጠቆረው ከተለያየ ከሩቅ ቦታ ላይ መጥተው ተቃጥለው ከአጽም የሚሰራ ያ የክፉ የመንፈስ አሰራር በተለያየ በመንፈስ ስርዓት ውስጥ ያሉ የነዛ የሰዎች አጽም ቀጣይ ቃጠሎ እንደሆነ ያለው ነገር በቂ መረጃ አግኝተናል። በዚያም አድርጎ ነው ያንን እየተከተከው ወደ ሰውነታቸው ውስጥ በማስገባት ወጣቱ እየደነዘዘ ያለው። አንደኛ ትልቁ ነገር ቢኖር ከእግዚአብሔርም ሳያውቅ እየተለየ ያለበት ነገር ቢኖር ትልቁ ነገር ትልቁ የዚህ የንቅሳት ጉዳይ ነው። ይህ በእጃችን የምንጠቀምበት ሞባይል መልካም ነገርን መጠቀም ሲገባ ድሮ ባለው ሁኔታ ላይ ንስሐ እንኳን መጥተው ሲገቡ ዘሙቻለሁ፣ አምቻለሁ እንዲህ አይነት ቃል ነበር። አሁን ግን ያ ነገር ታጥፎ ከምንሰማው ነገር እጅግ በጣም እየተሸማቀቅን በእውነት እግዚአብሔር አምላክ ያዘነበት ሰዓት መሆኑን ይበልጥ ከብዙዎች በአብዛኛው ከወጣቱ የተረዳንበት ሁኔታ አለ። የጥልቁ መንፈስ ወጣቱ ብሩህ አይምሮ እንዳይኖረው ከእግዚአብሔር እንዲርቅ እንዲህ አይነት የሌዝቢያን መንፈስ በወጣቱ ላይ እንዲሁም ደግሞ የሰዶም መንፈስ በወጣቶች ላይ አጠቃላይ እጅግ በጣም ተንሰራፍቶ ያለበት ሁኔታ ነው ያለው። ዘመኑን ዋጁት ብሎ በገላትያ 5:15 የተናገረው ቃል ዛሬ ዘመኑን ወጣቱ ሊፈልግና መዋጀት ያለበት ዕለት ዕለት በዋዛና በፈዛዛ ዛሬ የምናልፍበት ሰዓት አይደለም። ብዙዎች እጅግ ያለ እድሜያቸው የተቀጩ፣ ብዙዎች ያለ እድሜያቸው በማሆን መሰናክል ውስጥ ገብተው የመውጫ ሁኔታ ያጡበት ሁኔታ አለ። ብዙዎች ደግሞ በተለያየ አይነት በአጋንንት እስራት ይጠቅማል የሚጠቅም እየመሰላቸው መልካሙን ላይሆን ጥሩ አስመስሎ ውስጥ ግን እጅግ በጣም እንደ ጦር አዘቅት ሆነው በተለያየ ስርዓት ውስጥ ወርቀው ያሉበት ሁኔታ አለ። ለወጣቱ የምነግረው ሐዋርያ ቅዱስ ጳውሎስ እንደተናገረው ቀኖች ክፎች ናቸው። በዘመኑ ላይ በዚህ ባለንበት ሰዓት ላይ እጅግ በጣም አስከፊ ሰዓት ነው። እናት የሴት ልጇን ጩኸት አትሰማም ተብሎ የተነገረበት እያየን ነው። ሚስት በባሏ ላይ የምትጨክርበትን እያየን ነው። ገደለችው፣ በተኛበት በዘነዘና ወገረችው፣ ገደለችው እየተባለ ልጅ ለእናቱ ጨክኖ እናቱን ገደለ ሲባል በሚዲያ እየሰማ እጅግ የምንሰማቸው ሁሉ ዘግናኝ በሆነበት በዚህ ሰዓት ላይ በእውነት ይበልጥ ደግሞ ተክተን እግዚአብሔርን በትጋት ካልፈለግን አንዳች ነገር ልፋት ሁሉ ከንቱ ነው የሚሆነው። ስለቀደመው ኃጢአት ንስሐ ግባ እንዳትደግም ግን ተጠንቀቅ ተብሎ በመጽሐፈ መቃብያን እንደተጻፈ ንስሐ በመግባት እናንተ ሸክም የከበደባችሁ ወደ እኔ ኑ እኔም ሸክማችሁን አራግፍላችኋለሁ አቀልላችኋለሁ ብሎ ክርስቶስ ቃል በገባልን መሰረት ራስን ለካም በማሳየት በአባቶች ጸሎት በማስያዝ ይህንን ዘመን አብረን የምንሻገርበት እግዚአብሔር እንዲከብር እንዲሁም ደግሞ ትውልዱ ደግሞ በእውነት አይምሮ መልካምን ነገርን በውስጡ አስርጾ ቀሪ ዘመኑን የተባረከ እንዲሆንለት ያለ ዕድሜውን እንዳይቀጭ እንግዲህ ታላቅ ጥሪያችንን ጭምር በዚህ እናቀርባለን። ሟርት፣ ጥንቆላ፣ መተት፣ ድግምት እንዲሁም ደግሞ የዲያብሎስን ስራ ሁሉ አጥብቃችሁ ተቃውሙ። የክፉ መንፈስ ከህይወታችን እንዲወጣ ወጣቱ ቅድሚያ ይበልጥ አንደበቱ በእግዚአብሔር ቃል መብሰል እንዳለበት ፋሽን እየመሰላቸው ሱሪያቸውን ዝቅ የሚያደርጉ ምንም ትርጉሙ ምንድነው ተብለው ሲጠየቁ ሰዎች ስላደረጉ የሚያደርጉ አሉ። ያማረ የሚመስል ነገር ግን ውስጡ ግን እጅግ በጣም ከባድ መርዝን የያዘ የክፉ መንፈስ ተበትሮ ወጣቱ ተይዞበት ባለበት ሁኔታ ሰው ስላደረገ ማድረግ አይደለም፣ ፋሽንም አይደለም። ለምን የሚያደርጉ ሰዎች ወጣቱን አትራክት አድርጎ ጎትተው በተለያየ ስራ ውስጥ ስለመክተት ነው። አይቀደመውን ኃጢአቴን አታስብ ብሎ የእውነት መንበርከክ ያስፈልጋል። ምክንያቱም በሽንገላ የምንገፋበት ዘመን ስላልሆነ እንዲህ በኬርለስነት የምናልፈው ዘመን አይደለም።
እንዲሁ ነገሮችን በችልተኝነት የምናልፈው ዘመን አይደለም። እጅግ እየባሰ የከፋ ነገር እየሰማን የምንመጣበት ዘመን እንደመሆኑ መጠን ወጣቱ ይበልጥ ደግሞ ወደ እግዚአብሔር አይምሮን በማነቃቃት የሚያነቃቃው መንፈስ ከእግዚአብሔር ቤት በመንፈስ ቅዱስ የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ተብሎ እንደጻፈ ከአንደበት የሚወጡ ቃላት እጅግ የታረሙ መልካም ሰውን ሊስቡ የሚችሉ እግዚአብሔር ደስ የሚሰኝባቸው ሊሆኑ ይገባል። መሰረቱ ያላማረ ነገር ከላይ ከፍ ብሎ መሰረት ለመስረት ቢባል እንኳን አይሆንም። ስለዚህ ቅድሚያ ወጣቱ ከስር መሰረቱ ያማረ ሊሆን ይገባል። በመጥፎ ባልንጀራ መልካሙን አመል ያጠፋል ተብሎ እንደተጻፈ ሁሉ ከክፉ ባልንጀራ በመራቅ ምክንያቱም ቢቻል ያ ክፉ ባልንጀራ የተባለው የክርስቶስ ፍጡር ነውና ወደ ቤተክርስቲያን መጥቶ ባህሪው የሚቀየርበትን ነገር መፈለግ ካልሆነ ደግሞ ከእንደዚህ አይነት ከሚያሰናክል ወይንም አቅጣጫን ከሚያስት ከክፉ ባልንጀራ ራቅ ተብሎ እንደተጻፈ ሁሉ እጅግ በጣም ከሚሄድህ ጋር አካሄድ ከማይመች አካሄድ አትጠመር ተብሏልና ስለዚህ ከማይሆን ባልንጀራ አካሄዱ መልካም ካልሆነ ሕይወቱ መልካም ያልተስተካከለ ካልሆነ እንዲሁም ደግሞ ሁለንተናው አጠቃላይ ከሰይጣን አሰራር ጋር ወይንም ከክፉ ከዚህ ከጥልቁ መንፈስ ጋር ሪሌሽን ካላቸው ሰዎች ጋር በመራቅ ራስን ሕይወት ወደ እግዚአብሔር በማቅረብ ንስሐ በመግባት ቀሪ ዘመንን ወጣቱ ከእግዚአብሔር ጋር አንድ እንዲሆን ይሄንን መልእክቴን ነግርሻለሁ ልጄ። የረር ተራራ አብርሃም አጽዋ ቤተ መንግስት ከሚባለው አንዱ ይሄ ነው። እንግዲህ ከዚህ 7 ኪሎ ሜትር ነው 14 ኪሎ ሜትር አብርሃም አጽዋ ቤተ መንግስቱ ይታያል። በዚህ በርቀት ላይ የረር ተራራ ዙሪያ ላይ 32 የተሰወሩ እጅግ በጣም ብዙ የእግዚአብሔር ቅርሶች ያሉባቸው ዋሻዎች እንዳሉ ከዋሻው አንዱ ይሄ ነው። የ1680 ዓመት በዚህ ቦታ ላይ በተቀመጡበት ሰዓት የ1680 ዓመት ታሪክ በዚህ ቦታ ላይ ሳቢያን ጽሑፍ መገኘት ማለት ሊታይ የሚገባውን ነገር ብቻ ነው በዚህ ቦታ ላይ እያሳየን ያለነው። እግዚአብሔርን ቀን ሁላችንም እንግዲህ እየተጠባበቅን እግዚአብሔርን ሕዝቡን እየታደገልን በተለያየ አይነት እስራት ላሉት በአጋንንት እስራት እንዲፈቱ እንዲሁም የተራቡት እንዲጠግቡ በየሆስፒታሉ ላይ የሚንከራተቱ እንዲሁም ደግሞ በየጸበሉ ላይ እየተንከራተቱ በአጋንንት እስራት የተያዙት በየሆስፒታሉ በገንዘብ እጦት እጅግ በጣም እየተሰቃዩ ያሉት እናቶች፣ አባቶች፣ እህቶች፣ ወንድሞች እግዚአብሔር አምላክ በእውነት በእንደዚህ አይነት ስራው እየተገለጸ እንግዲህ ህዝቡን እየታደገ ያለበት ታላቅ ጊዜና በረከት እንደመሆኑ አንዱ ትልቁ ማረጋገጫችን ይህ ነው። ምክንያቱም ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እግዚአብሔር ከሁላችን ጋር ይሁንልን። አሜን። እግዚአብሔር ጸጋ በረከቱን ያድልልን። አሜን።